ሰላም የሰላማዊት ቤተሰቦች እንዴት ናችሁ? እዚህ ጋር አሁን እንግዲህ ምንድነው ሩዝ ልሰራ ነው እና ይኸውላችሁ ዶሮዬን አውጥቻለሁ። ከዛ እዚህ ጋር ደግሞ ሽንኩርቴን ከተፍ እያደረኩኝ ነው። እንዴት ናችሁ? የበዓል ሰሞን ነው፣ ዳግማ ትንሣኤ ነበር ሰሞኑ። እናንተ እንዴት ናችሁ? ይኸውላችሁ እዚህ ጋር ሽንኩርቴን ከተፍ ካረኩ በኋላ እንግዲህ ዘይት አድርጌ ጥጃለሁ። እዚህ ጋር ደግሞ ይላችሁ የምጠቀመውን ዶሮ እያጠብኩኝ ነው። እንደ የቀኑ ለይም ዛሬ ምሳ የሰራሁትን ላሳያችሁ ብዬ ነው። እዚህ ጋር ይላችሁ የከተፍኩትን ሽንኩርት ልጠብሰው ነው። ጠበስ አደርገዋለሁ ማለት ነው። እዚህ ጋር ደግሞ አቸቶ አድርጌ ዶሮዬን በደንብ አጥበዋለሁ። ታውቃላችሁ እንደ ኢትዮጵያ ዶሮ አይደለም ብዙም እንትን አያስፈልገውም፣ ግን ያው የአበሻ አስተሳሰብ ስላለ በደንብ አድርገን እናጥባለን። ይላችሁ እዚህ ጋር ደግሞ ሽንኩርቴን እየጠበስኩኝ ነው። እዚህ ጋር ደግሞ ሩዜን ዘፍዘፍ ያለው በነገር እኔ ስሰራ እንደዚህ ነው የምሰራው። የሆነ ቦታ አንድ ነገር አድርጌ ይሆናል በቃ ጣል እያደረኩ ነው የምሄደው። ይላችሁ እዚህ ጋር ደግሞ የአበሻ አስተሳሰብ በሉት። የሆነች ቤት ማዳሜ እንደዚህ ዶሮ ሳጥብ አትወድም ነበረ። በጣም ነበረ ትለኛ ዶሮዋን ጣዕሟን አስወጣሹን አበላሸሹን ትላለች። እና ይኸውላችሁ እዚህ ጋር ደግሞ ሽንኩርቴ እንዴት አድርጌ ጎልደን እስከሚሆን ድረስ ቆንጆ አድርጌ ጣብሼዋለሁ። በቃ ደስ ይለኛል እንደዚህ ሩዝ ላይ ማለት ነው። የኔ ምርጫ ነው። ከዛ ይኸውላችሁ በስሎ እያወጣሁት ነው። በነገራችን በጣም ነው የሚጣፍጠው እንደዚህ የተጠበሰ ሽንኩርት በድጋስ ሲሰራ ምናምን በጣም ነው የሚመቸው። ከዛ እሱን ካወጣ በኋላ እዚህ ጋር ደግሞ ቲማቲሜን አውጥቻለሁ። ዛሬ ሩዝ ነው የምሰራው። እዚህ ጋር ደግሞ ቲማቲም እና ቦግዶናስ ቃሪያ አዘጋጅቻለሁ። መፍጫ ውስጥ ከተዋለሁ። ቲማቲም ነው ይሄ፣ ቦግዶናስ ነው ይሄ፣ ግን ከዝብራ የሚባል አይደለም ቦግዶናስ። እዚህ ጋር ደግሞ 4 ፍሬ ነጭ ሽንኩርትና ቃሪያ አዘጋጅቻለሁ። ትንሽ ማጂ አደርግበታለሁ። ከዛ ደግሞ ከጠበስኩት ሽንኩርት ላይ ደግሞ አደርግበታለሁኝ። በለው ማጂ አረኩበት። ከየት ይመጣ ነው እያልኩ ወይ ስማ ያስቃል ግን አንዳንዴ። እና ይኸውላችሁ እዚህ ጋር ደግሞ ፈጨሁት ማለት ነው። ፈጭቼ በነገራችን ላይ ሩዝ በፊት በጣም የምጠላው ምግብ ነበር ታውቃላችሁ። እና ሩዝ እንዴት እንደወደድኩት አሁን ስቆይ ማለት ነው። ከዛ ከጠበስኩበት ሽንኩርቱን ከጠበስኩት ዘይት ላይ አረኩኝ። እዚህ ጋራ ወዳችሁ ሽንኩርቴን ትኔን በደንብ ዶሮዬን ካጠብኩት በኋላ ደግሞ መልሼ ዘይት ላይ አደረኩት ማለት ነው። ዘይት ላይ አድርጌ ገልበጥ አደርገዋለሁ፣ ጠብሰዋለሁ ማለት ነው። እዚህ ጋር ደግሞ ዘባዴ አለኝ እርጎት፣ እሱን 2 ማንኪያ አደረኩኝ። ከዛ እዚህ ጋር ደግሞ ቅመም አደርጋለሁ። ከሞን አደረኩኝ። ከዛ ደግሞ ከዝበራ አደረኩኝ። ከዛ ደግሞ የህንድ ካሬ ዳም ካሬ የሚለውን እሱን አደረኩኝ። የካሬ ፓውደር አደረኩኝ። እዚህ ጋር ደግሞ የተፈጨ እንደ በርበሬ አይነት ነገር ነው፣ እሱን አደረኩኝ። ከዛ ቁንዶ በርበሬ አደረኩኝ። ከዛ ደግሞ እንደዚህ አድርጌ በደንብ ቀላቀልኩት። እዚህ ጋር ከቀላቀልኩ በኋላ እዛ ጋር የፈጨሁትን አደረኩበት ማለት ነው። የፈጨሁትን ቀላቀልኩበት ማለት ነው። እዚህ ላይ እንዴት እንደሚጣፍጥ ብታዩ በስማ እውነት በጣም የሚጣፍጥ ሩዝ ነው የሰራሁት። በነገራችን እኔ ቪዲዮ ቀርጬ እየሰራሁ አይደለም የምቀርጸው፣ ከሰራሁ በኋላ ከጨረስኩ በኋላ ነው ቪዲዮ የምቀርጸው። ለዛ ነውና ንግግሬና ከእንዴት ቀመሳችሁ ትሉ እንዳይሆን ብዬ ነው። እና ይኸውላችሁ እንዴት እንደሚያምር እንደዚህ አድርጌ የሰራሁት በደንብ ነው ብዬ አብስልዬ በደንብ አድርጌ ከለሩ ራሱ እንዴት አባቱ እንደሚያምር ጭባ አደርግበታለሁ። እዚህ ጋር ይኸውላችሁ እንዴት አድርጎ በደንብ ከበሰለ በኋላ ሩዜንም ቀቅያለሁ። ከዛ ይኸውላችሁ በሌላ ድስት ላይ እንደዚህ አደርግና ከዛ እየደራረብኩበት ሄዳለሁ ማለት ነው። ከዛ እንደዚህ እያፈሰስኩኝ
ያደረኩበት ማለት ነው ከላይ። ከዛ ደግሞ ሩዜን እየደረኩኝ ቆንጆ አድርጌላችሁ ከዛ ሽንኩርቱን አደርጋለሁ። ከዛ ደግሞ እንዲህ መጨረሻ ላይ እሱን አደረኩኝ። ሁሉንም አደረኩበት። በለው ያበደ ነው ብታዩት። ስማ እንዴት እንደሚጣፍጥ ሩዝ የማልወደውን ሩዝ ወደድኩት እኔ። በነጋችን ላይ የአንድ ቅመሞች ተጠቀሙ። በጣም ነው ወጥ ምግብ የሚያጣፍጠው። ከዛ ይኸውላችሁ እንደዚህ አድርጌ ትንሽ እሳቱ ላይ ተወት አደረኩት። አሁን በደንብ ደርሶ ነው ብላችሁ እንዴት እንደሚያምር ከደን አድርጌ ለተወሰነ ደቂቃ ራሱ አንድ ላይ እስከሚዋዳያችሁ እንዴት እንደሚያምር በስማ ይወት እንዴት እንደሚያምር በቃ በጣም ነው የሚጣፍጠው በእውነት። ከዛ እንደዛ አድርጌ ሽንኩርት ደግሞ ከላይ የጠበስኩትን ነስነስ አደረኩበት። ከዛ ሻጣ ደግሞ ሰርቼ ነበረ ሻጣ አደረኩኝ። እንዴት እንደሚጣፍጥ። መልካም ሳምንት ይሁንላችሁ ባይ